አንድም የተዋጋ የለም። እዚህ ቤት ገብተን ውጌ ጀምርከው አይደል? እዛ በጌታ ሳትሆን ውደቅ ብለው ይጣለ የለም። እዚህ ገብተን ነው እኮ ውደቅ የለመድ ነው። ኦሬዲ ስለወደቀ እኮ ነው ውደቅ የሰራው። ኢየሱስ ጥሎት ነው ባይዘዌ ከላይ ሆነህ ነው። እስቲ አሜን በሏ። እና አብረን እጃችንን እያወዛወዝን እንገባለን። ጌታ ኢየሱስ ክርስቶስ ቆላስያስ ምዕራፍ 2 ቁጥር 14 እንደሱ አይደል የሚለው? በመስቀሉ የአለቆችና የባለስልጣናትን ማዕረግ ቆርጦ በአደባባይ እያዞረ አሳያቸው ይላል። ሰይጣን መሸነፉ አደባባይ ላይ ታውጇል። ኢየሱስ ጓዳ አይደለም ያሸነፈው፣ አደባባይ ነው ድል ያደረገው። ማዕረጉን የቆረጠው አደባባይ ላይ ነው። እኛ ብቻ አይደለንም ያየነው፣ ዓለም ሁሉ አይቷል። ሰማይ አብ፣ ቅዱሳን መላእክት አይተዋል። ምድር የሰው ዘር በሙሉ አይቷል። ከምድር በታች የተጣለ በሙሉ አይቷል። በሰማይ በምድር ከምድር በታች ኢየሱስ ድል ማድረጉ ታውጆ አልቋል። ጮክ በሉና ኢየሱስ አሸንፏል በሉ። ጳውሎስ እንደዚህ አለ። ኢየሱስ ድል አድርጓል ሲላቸው የቆሮንቶስ ቅዱሳን አዎ ይሉታል። ጳውሎስ እንደዚህ አለ ጨምሮ፣ በድል አድራጊነቱ ድል ያደረገው እሱ ነው። ያሸነፈው እሱ ነው። የተዋጋው እሱ ነው። መስቀል ላይ ሰርቶ የጨረሰው እሱ ነው። ብቻውን ነው። የሚያዞረው የሚመራው እኛን ነው። በድል አድራጊነቱ ውስጥ የድሉ ተካፋዮች ሆነን፣ የስልጣኑ ተካፋዮች ሆነን ከእርሱ ስር ሆነን አብረን እንዞራለን። የትም ስንገባ ድል የምናደርገው ከክርስቶስ የተነሳ ነው። ከኔ ጋር ከተያያዘ ማሸነፍ አልችልም። ከኢየሱስ ጋር ከተያያዘ የማይሸነፍ ነገር የለም። አንድም ነገር ላደርግ አልችልም። ተወው ጠላትን፣ ተወው የጨለማውን ዓለም፣ ተወው ካንተ ውጭ ራስን ማሸነፍ አትችልም። ከኢየሱስ ጋር ከሆንክ የትኛውም ኃይል ይሰበራል፣ የትኛውም ጉልበት ይንበረከካል፣ የትኛውም ባለ ማዕረግ ኢየሱስ ስትልበት ማዕረጉን ጥሎ ዝቅ ይላል። ኢየሱስ ብቻ ድል አድርጓል። ጳውሎስ እንደዚህ አለ፣ በድል አድራጊነቱ ብቻውን ነው አይደል? ድል አድራጊ ብቻውን ነው። የሚመራን እኛን በኋላ ነው እሱን ያስከተተን። በምድር ላይ ሰይጣን ሊቋቋመው የማይችለው ህዝብ ብቻ ነው። ሰይጣን እኔን ኮሚኒኬት የሚያደርገኝ በልጁ በኢየሱስ ክርስቶስ በዘላለም አምላክ በእርሱ በኩል ብቻ ነው። ሰይጣን በፍጹም በምንም በኩል ኮሚኒኬት ካደረገ ያሸንፋል። በኢየሱስ ክርስቶስ በእግዚአብሔር ልጅ በኩል ከሆነ ጎናቸው እርሱ በክርስቶስ ኢየሱስ ጉልበት በሙሉ ተንበርክኳል በሉት። በጣም ነው ደስ የሚል። ዝም ሳስበው ውስጤ ይስፋፋል። እርግጠኛ ቻሌንጆቻችሁን በሙሉ የሚያንሱባችሁ በክርስቶስ ኢየሱስ የተሰራውን ድል በእምነት ስትቆጥሩ ብቻ። ጳውሎስ በጣም ዋይዝ ክርስቲያን ነው ያለው። ከንክራውስ ነው። ጸጉሩን ተላጭቷል። ቁጭ ብሏል። ባይዘዌ ወንጌል ከሆነውን ሰብኬ ዋጋ ልከፍል እችላለሁ ይላል። መከራ ሊያበሉኝ ይችላሉ ይላል። የሚጽፈውን ግን እዩት። በድል አድራጊነቱ ያዞረኛል ይላል። እዚህ ክንክራውሳው የተወሰነ ሰው ይዤ ነው ወደ ጌታ የሚሄደው ይላል። ክንክራውስ እንደዚህ ሰው ተሰብስቦ ሲያ ቤተ መቅደሱ አካባቢ ጳውሎስ እንደዚህ ይላል፣ ከነዚህ የተወሰኑትን ይዣቸው ይሄዳለሁ። ድል ያረጋል ጌታ ይላል። በክርስቶስ ኢየሱስ እናሸንፈዋለን ይላል። ክብር ለኢየሱስ ይሁን። ይሄ ጊዜ የወንጌል እንዳትቀመጡ፣ በእናንተ ፕሮፋይል እንዳሰብኩ ኢየሱስ ክርስቶስን ይዛችሁት ቁሙ። በፍጹም እኔ ማለት ብላችሁ እንዳትጀምሩ። ከክርስቶስ ኢየሱስ ተነሱ። ያኔ የትኛውም የዚህ ዓለም ሲስተም ነክድ ኢየሱስ እንዳደረገው ይገለጣል። ኢየሱስ ማዕረጉን እንደቆረጠው ይገለጣል። በወንጌል ብቻ ነው ልታዋርደው የምትችለው። ይህንን ዓለም አትችለውም በሌላ መንገድ። በፍጹም ተለካክታችሁ ተወዳድራችሁ ተፎካክራችሁ ዓለምን ልታሸንፏት አትችሉ። ኢየሱስ ስትሉ ግን ዓለም መሸነፏ፣ ሰይጣን ድል መደረጉ ወደ ብርሃን ይወጣል። ስሙ ለዘላለም የተመሰገነ ነው። ጌታ የተባረከ ይሁን። ከዛ ምንድን ነው የሚለው? ይቀጥላል። በድል አድራጊነቱ እያዞረ ለሚመራን። ስለዚህ ጳውሎስ ከአንዴም ሁለቴ ጠርታችሁኝ ከአንዴም ሁለቴ ጠብቃችሁኝ ያልመጣሁበት ምክንያታው መሪ ጀነራል አለኝ ነው። ባይዘዌ ከሱ ሐሳብ ጋር የተያያዘም ነው የሚያነሳው። የሚመራኝ አለ ነው።
እና እሱን ጠብቄ ነው የምራመደው። እሱ ነው መሪ። እሱ ከፊት ሲሄድ እኔ ተከታዩ ነኝ። እሱ ካልተንቀሳቀሰ ልንቀሳቀስ አልችልም ነው። መንፈሳዊ ምሪቴ ከአለቃዬ ከመሪዬ ከጀነራሌ ጋር ነው። ኢየሱስ የዚህ እምነት ጀነራል ነው። የዚህ እምነት የመጨረሻው ባለስልጣን ኢየሱስ ነው። እሱን ነው ቤተ ክርስቲያን ተከትለው የምትሄደው። ኢየሱስን ተከትለን ስንሄድ ነው ድል የምናደርገው። አንድ ቃል አለ ሚክያስ ላይ ትንቢተ ሚክያስ ምዕራፍ 2 ላይ ሰባሪው ከፊታቸው ቀድሞ ወጥቷል የሚል ቃል አንብባችሁ ታውቃላችሁ? ሰባሪው ከፊታቸው ቀድሞ ወጥቷል ይልና እነርሱም ከእርሱ ጋር አብረው ተከትለውታል ይላል። እርሱ ሰብሮ በወጣበት በኩል ከእርሱ ጋር አብረው ይወጣሉ ይላል። ንጉሳቸው በራሳቸው ላይ ነው። ክብር ለኢየሱስ ይሁን። ከሌላ ነገር ጋር አይከታተሉም፣ ንጉሳቸው ነው የሚከተሉት። እርሱ በሚወጣበት በኩል ሰብሮት ስለሚወጣ እርሱ በወጣበት ነው የሚወጡት። እርሱ ባልወጣበት በኩል ቢወጡ ተጋጭተው ነው የሚመለሱት። ከፊታቸው ያለው ንጉሳቸው ነው፣ ራሳቸው ላይ ያለው ንጉሳቸው ነው። ጌታን ጠብቁት፣ እንዳትቀድሙት፣ ተከተሉት፣ አብራችሁት ሂዱ። የህይወት ዘመን መልእክታችሁ ወንጌል ብቻ ይሁን። በቃ ኢየሱስ ስትሉ ይቀድማል ከፊት። ወንጌል ስትሉ በራሳችሁ ላይ ሆኖ ይታያል። ከሱ ውጪ ያረጋችሁት ቀን እናንተና ሌላው ነገር አትችሉትም። በድል አድራጊነቱ እያዞረ ለሚመራን አለና ቀጥሎ ምንድን የሚለው የእውቀቱን መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ። ምን ማለት መሰላችሁ ጳውሎስ? ይሄም ስዕሉ እዛው ድሉ የተከናወነበት አካባቢ ላይ ነው ያለው። ሲገቡ ምን ይደረጋል መሰላችሁ? ልክ አሁን እኛ ልክ እንደ ዕጣን አድርገን እንደምናቀርበው ለአምላክ የሚቀርብ መስዋዕት አለ። በእነሱ ዘመን ለአምላካቸው መስዋዕት ይቀርባል እና ጠረን አለው። እንደ ዕጣን ነገር ላይ ይጨመርበታል። ሽታው ይወጣል። አንድ ነው ባይዘው ሽታው ሁለት ሽታ ለጠላትና ለእንትን የሚባል አይደለም። ሽታው አንድ ነው። ሽታው ሲወጣ በኃይል መዓዛው ሲወጣ አሸንፈው የመጡት ሲያሸቱት የህይወት ሽታ ነው። ያንኑ ሽታ ተሸንፎ የተያዘው ሲያሸተው የሞት ነው ራሱ። ልክ ጠረኑ ሽታው መዓዛው መምጣት ሲጀምር እኛ የድል ነው እንላለን። ለሚድኑት የህይወት ለሚጠፉት የሞት ሽታው አንድ ነው። የእግዚአብሔር የምኑ ዕውቀት ነው የሚለው እንደሚለው የዕውቀቱ መዓዛ። የእግዚአብሔር ዕውቀት የተባለው ወንጌል ነው። በእናንተ የሚወጣው መዓዛ የወንጌል እውነት ነው፣ ሌላው ዕውቀት አይደለም። በዓለም ላይ የቤተ ክርስቲያን ጠረን ሊሆን የሚችል ሌላ ዕውቀት የለም፣ ሌላ ትምህርት የለም፣ ሌላ መረዳት የለም። መልእክታችን ኢየሱስ ብቻ ነው። መልእክታችን ሁሌ የምንለው የተሰቀለው ክርስቶስ ብቻ ነው። እሱ መዓዛችን ነው። ያንን ስትሰብኩ በቤተ ክርስቲያን መካከል ሐሴት ያደርጋሉ ቅዱሳን። ድል በዚህ ውስጥ ያገኘ ሰው በሙሉ አሜን ይላል። ያው መልእክት እዚህ ቤት አሜን የተባለ መልእክት ሌላ ቦታ ደግሞ አሜን አይባልም። ጳውሎስ እሱ ነው የሚለው የዕውቀቱን መዓዛ በእኛ ለሚገልጥ ምንድነው ዕውቀቱ? የክርስቶስ ወንጌል፣ የልጁ የኢየሱስ ክርስቶስ የዘላለም ሕይወት የተገለጠበት የወንጌል እውነት። ይሄንን የሚያክል ጠረን ተሸክማችሁ ተሸፋፍናችሁ እንዳትሄዱ፣ ደብቃችሁት እንዳትሄዱ ወዳጆቼ። እሱን የገለጥክ ቀን ነው ልዩነት የምትፈጥረው። ሽታው አምፊቲያትሩን ስቴዲየሙን ሲያውደው ያቀዋል። ይሄኛው የሞት ነው ይላል፣ ይሄኛው ደግሞ የሕይወት ነው ይላል። ክብር ለእግዚአብሔር ይሁን። ውስጣችሁ የተቀመጠ የእግዚአብሔር እውነት አለ፣ የተሸከማችሁት ወንጌል አለ። እግዚአብሔር በእናንተ ውስጥ ያበራው ዘላለማዊ ብርሃን አለ። ወዳጆች ሆይ ምንም አያጓጓንም። የመጨረሻ መልእክታችን ይሄና ይሄ ብቻ ነው። ምንም ነገር አያጓጓንም። እምንዘምረው ይሄንን ነው። የዘመርነው ቅድም እኮ ነው ኃይለኛ ያለው ይሄ እኮ ነው። እንዳንተ የለም ያልነው የጦር ጀነራሎችን እኮ ነው ሰብስበው ማድረግ የቆረጠው። ለብቻው ነው ኢየሱስ። እስቲ አሜን በሉ። ሰማይ ያመሰግነዋል። ጉልበት ተስማምቶ አይደለም፣ በግድ እኮ ነው የሚንበረከከው።
ተስማምተው እኮ አይደለም። ብትንበረከኩልኝ አይደለም እኮ አሸንፏቸው። ጉልበት ሁሉ ለእርሱ ይንበረከክ ዘንድ። ለምንድን ነው የሚንበረከከው? ተገዶ ተሸንፎ። ቆሞ የሚቀር የለም። እምቢ ቢል ሰብሮ ያንበረከከዋል። ሰብሮ ጉልበቱን አድቅቆ ያንበረከከዋል። አይቻልም አለማንበርከክ። የብቻው ነው ድሉ። አሸንፎ ነው የመጣው። ጌታ ኢየሱስ ክርስቶስ ድል አድርጎ ሲመጣ ሰማይ በመዝሙር ሲሞላ፣ ምድር ስታስተጋባ የኔ ብቻ አይደለም የእናንተም ነው አለን። ኑ ይሄንን መዓዛ በእናንተ በኩል አድርጌ አወጣዋለሁ። ድል ማድረጌን በእናንተ በኩል አድርጌ ለዓለም ሁሉ አውጀዋለሁ። የሚቃወም አለ? አዎ፣ እስከሆነ ጊዜ ነው፣ ይንበረከካል። እምቢ የሚል አለ? አዎ፣ ሲሸተው ያውቀዋል። የእውቀቱ መዓዛ ሲወጣ ያውቀዋል። ኖ ይላል። በግድ ሰሬንድ። የትኛውም ሲስተም፣ እኔ ስለ ግለሰብ አይደለም እያወራ ያለሁት፣ ስለ ሲስተም። የዚህ ዓለም ሲስተም፣ የዚህ ዓለም ስርዓት ወዶ አይደለም፣ በኃይል። ስሙ ለዘላለም የተመሰገነ ይሁን። ድል እያደረግን እንኖራለን፣ እያሸነፍን ነው የምንኖረው። ግን ደግሞ ይሄ ድል ፉልፊል ሆኖ የሚገለጠው ጌታችን ኢየሱስ ክርስቶስ በክብር የመጣ ቀን ነው። የዛን ቀን ኢየሱስ ሲመጣ ማን እንደሆናችሁ ቺፍ ኦፍ ስታፍስ፣ የጦር ሰራዊቱ አካላት አብረን እንመጣለን። ከኋላው ወደ ምድር ሲመጣ አውሬውን ከነሰራዊቱ አስሮ ሲወረውር አብረን ከኋላው እንከተለዋለን። በድል አድራጊነቱ እስከ መጨረሻ እያዞረ በሁሉ ስፍራ ይመራናል። ስሙ ለዘላለም የተመሰገነ ይሁን። በውስጣችሁ የተቀመጠ መዓዛ አለ፣ ጠረን አለ እናንተ ውስጥ። ይሄ መዓዛ መውጣት አለበት። የእውቀት ነው መዓዛው። ሽታው የሚወጣው በክርስቶስ ኢየሱስ ወንጌል ውስጥ ነው። ዝም አትበሉ። ወንጌል ዘምሩ፣ ወንጌል ጸልዩ፣ ወንጌል ስበኩ፣ ወንጌልን ኑሩ። ይውጣ። በትህትናችሁ ይወጣል ይሄ መዓዛ። በመታዘዛችሁ ይወጣል ይሄ መዓዛ። በቅድስናችሁ ይወጣል ይሄ መዓዛ። በጽድቅ አቋማችሁ ይወጣል ይሄ መዓዛ። በምትቆሙበት ቦታ ላይ ሁሉ በምትኖሩት የህይወት አቋም መዓዛው ይወጣል። ይሸታል፣ ያሸቱታል። ሲያዩ ኢየሱስን ትሸታለህ ይልሃል። አይቼዋለሁ አንተ ላይ ይልሃል። እግዚአብሔር ቦታ አይመርጥም። በስፍራ ሁሉ የሚል ቃል አንብባችኋል። በስፍራ ሁሉ ነው የሚለው። ቦታ አይመርጥም። ቸርች አይደለም የሚሸተው፣ የትም እኛ እንግባ ብቻ። እስቲ አሜን በሉ። እምሰሩበት ቦታ ላይ፣ እምትማሩበት ቦታ ላይ፣ እምትኖሩበት አካባቢ ላይ ይሄ መዓዛ ይውጣ በእናንተ። ይሽተት አካባቢው። በእውነት ነው የምላችሁ፣ ከዚህ በላይ ክብር የለንም። ከዚህ የሚበልጥ ደግሞ መልካም መዓዛ ክርስቲያን የለውም። በጣም ቆንጆ ሽቶ ተቀቡ፣ ችግር የለውም። እኔ እያወራ ያለሁትን የህይወት ጠረን ነው። እኔ እያወራ ያለሁትን ስለዚህ ጨርቅና እዚህ ላይ ስለሚደረጉ ጠረኖች አይደለም፣ ስለ ህይወት ነው የማወራው። ከእናንተ ይውጣ ሽታው። ይሸታል። ገብተ ቁጭ ስትል ሽቶ የተቀባ ሰው ይሸት የለ እንዴ? የሆነ ቦታ እኮ ገብቶ ሲወጣ አንዳንድ ሰው ለመምጣቱ እኮ ምልክት አለው፣ ጠረኑ ይቀራል እዛው። ህይወት እንዴት የበለጠ አይሸትም ታዲያ? ወንጌል እንዴት የበለጠ አይሸትም ታዲያ? ገብተ ስትወጣ ድብልቅልቅ አረገው መውጣት አለበት። ቀየረው ጠረኑን መባል አለበት። የነሱን ሽታ መዋጥ አለበት። ያንተ የህይወት ሽታ። ክብር ለኢየሱስ ይሁን። በሚድኑትና በሚጠፉት መካከል መሽተት አለባችሁ። አንዳንድ ሰው በሚጠፉት መካከል ከሸተተ የሚድኑት መሃልም ግን መሽተት አለብህ። አንዳንድ ሰው የሚድኑት መሃል ይሸትና የሚጠፉት መሃልም ግን መሽተት አለብህ። በሁሉ ሰው መካከል መሽተት አለብን። ጌታ ኢየሱስ ክርስቶስን አይታችሁታል። ፈሪሳውያንም ያሸቱታል፣ ደቀ መዛሙርቱ ያሸቱታል። እነዚህ እነ ጳውሎስን ያዋቸው ቤተ ክርስቲያን ያሉ ቅዱሳን ያሸቷቸዋል። በደጅ ያሉ ፈሪሳውያንም ያሸቷቸዋል። ሁሉም ጋር ሽታ ናቸው። በደጅ ያሉት ሊገሏቸው ይፈልጓቸዋል። በውስጥ ያሉት በመንበርከክና በጸሎት አጠገባቸው ቆመው የወንጌሉን ተካፋይ ይሆኗቸዋል። ሽታው አንድ ነው፣ መልእክታቸው ሁለት አይደለም። መልእክታቸው አንድ ነው። ኢየሱስ ስትሉ መልእክታችሁን ስታቀርቡ ጠረናችሁ
ክብር ለእግዚአብሔር ይሁን። አንድ የመጨረሻ ቃል የምነግራችሁ እዚሁ ቦታ ላይ ጳውሎስ የሚናገረው ለእግዚአብሔር ቃል ፌዝፉል፣ ለወንጌል እውነት የታመናችሁ ሁኑ። በፍጹም ጳውሎስ እንደዚህ አለ፣ ትርፍ ለማግኘት ብለው እንደሚሸቅጡ አይደለንም። ትርፍ ለማግኘት ብለው ለቅዱስ ቃሉ ታማኞች ነን አለ ጳውሎስ። ታማኙ ነው። በፍጹም በእውነት ሰው እንዲያመሰግናችሁ ምንም ነገር እንዳታደርጉ፣ ጌታ እንዲከብር ብቻ አድርጉ። እስቲ አሜን በሉ። በእውነት ዛሬ የረገማችሁ ሰውዬ ነገ ወደ ጌታ መጥቶ ይባርካችኋል። በፍጹም ከሰው ጋር እንዳይገናኝ ጳውሎስ የሚለው እሱን ነው። ትርፍ ለማግኘት ፕሮፊቱ እግዚአብሔር አይደለም እኮ አይደል ጳውሎስ እያወራ ያለው። እኔ ትርፍ ለማግኘት ብዬ በእግዚአብሔር ቃል ላይ እንደሚሸቅጡት አይደለሁም። ጳውሎስ የሚያቀርበው ምን መሰላችሁ? ጄኒዩን ያልሆኑ አሉ። ምንድነው? ለምሳሌ አሁን ጳውሎስ ያቀረበበት ላቀርበው ወይኑ ላይ ውሃ ይጨምሩበታል። ከዛ ያቀጥኑትና ቴስቱን ያጠፉታል። ጄኒዩን አይደሉም ነው። ምን ማለት ነው? ክብር ለማግኘት የሆነ ከሰው ዘንድ ሞገሳን ለማግኘት ከሰው ዘንድ የሆነች ትርፍን ለማግኘት ብለው ሚክስ ያደርጉታል። እንደዛ አይደለንም እኛ። የወንጌል አማኝ እንደዛ አይደለንም እኛ። ለቅዱስ ቃሉ ታምነን እስከ መጨረሻ እንድንሄድ ጌታ ይርዳን። እውነትን ብቻ፣ ወንጌልን ብቻ፣ ክርስቶስ ኢየሱስን ያውም የተሰቀለውን ብቻ እየሰበከን እንድንጨርስ ጌታ ጸጋውን ከሁላችሁ ጋር ያርግ። እውነቴን ነው የምነግራችሁ። ሙገሳ በጣም ከባድ ነገር ነው። ቻሌንጅ ደግሞ ሌላ፣ ደግሞ መከራ በጣም ከባድ ነገር ነው። መሞገስ ደግሞ ቀጥሎ መገረፍ፣ ሁለቱም ከባድ ነው። ጳውሎስ እንደዚህ አለ፣ ትርፍ ለማግኘት ብለን በፍጹም በወንጌሉ ላይ አንዳች አንጨምርም። መጨመር የሚለውን ቃል ጳውሎስ ምንድን የሚለው? መሸቀጥ። ጥሩ ቃል አይደለም አይደል? ቃሉ በጣም ኔጌቲቭ ነው። መሸቀጥ ፐርሰናል ትርፍ ለማግኘት ቀጥሎ ከኔ የሚቀበለው ሰውዬ በህይወት ይኑር አይኑር ያገኝ አያገኝ ጉዳይ አይደለም ማለት ነው። ትርፉን ለማግኘት ብቻ ነው እምሮጠው። ጳውሎስ ደግሞ እንደዚህ ይላል፣ እኔ ልጎዳ፣ እኔ ዋጋ ልክፈል፣ የሚያዳምጠኝ ሰው ደግሞ የዘላለም ህይወት ትርፍ ያገኝ። ክብር ለኢየሱስ ይሁን። አያችሁ፣ ፌዝፉል ሆናችሁ የእግዚአብሔርን ወንጌል ስትናገሩ፣ አጠገባችሁ ላለ ሰው ስትሰብኩ፣ የምትኖሩበት አካባቢ ስትሰብኩ፣ ምናልባት እናንተ ቻሌንጅ ሊገጥማችሁ ይችላል። ያ ሰው ግን ይድናል። ያ ሰው ግን ህይወት ያገኛል። አንተ የሚያዋጣ እግዚአብሔር ያዋጣው ቀን ነው። አንተ ትርፌ የምትለው እግዚአብሔር ነግዶ በአንተ ያተረፈ ቀን ነው። ክብር ለኢየሱስ ይሁን። እኔ አይደለም ሂሳብ የምሰራው፣ ትራንዛክሽኑ ላይ እግዚአብሔር ነው ሂሳብ የሚሰራው። እግዚአብሔር ያዋጣኛል ብሎ ሲነግድ አብረ መነገድ ነው። ያኔ እግዚአብሔር ምናልባት የኔን በሙሉ ወስዶ ነግዶ ሊያተርፍ ይችላል። እኔ ባዶ እጄን ነኝ አልልም። እግዚአብሔር በእኔ ነግዶ ስንት አተረፈው እላለሁ። እግዚአብሔር ካተረፈ ያዋጣኛል፣ ሰማይ በአክሊል መልክ እቀበለዋለሁ። ጳውሎስ ዛሬን የማያየው ሰፈር ስለማያረግ አይደለም፣ ዋጋ እየከፈለ ስላልሆነ አይደለም። በጣም ዋጋ እየከፈለ ነው። በጣም እየተሰቃየ ነው። ወንጌል በመስበኩ ምክንያት በጣም እየተሰቃየ ነው። በምንድን ነው ታዲያ ጳውሎስ የሚያካክሰው? ሰማይ ዘላለም ወደፊት ይታየዋል፣ እንደዚህ ይታየዋል። ስለዚህ እኔ በፍጹም አልቀላቀልም አለ። ይሄንን ብቻ የበራልኝ አለ፣ የተገለጠልኝ አለ፣ ያወቅኩት አለ፣ እኔ የዳንኩበት አለ። ይሄንን ብቻ እየሰበኩኝ እቀጥላለሁ። ኢየሱስ ክርስቶስ ጌታ ነው። ወዳጆቼ ሆይ መልካም መዓዛ በእናንተ ውስጥ አለ። እየጠፋ ያለውን ሰው ሊያድነው የሚችል በምድር ላይ ያለ የመጨረሻ መልእክት እናንተ ጋር ነው ያለው፣ ሌላ ሰው ጋር የለም። ሰው ቴክኒካሊ አውት ስማርት አድርጎ ከዘላለም ሞት መዳን አይችልም። ሰው በጣም በጥንቃቄ ባህሪውን አስተካክሎ ከዘላለም ጥፋት መትረፍ አይችልም። እናንተ ጋር አለ መዓዛው፣ ሽታው እናንተ ጋር አለ። አሽትቶት ሮጦ መምጣት ይችላል። ላምልጥ ወደ ህይወት ማለት ይችላል። ይሄንን የሚያክል የዘላለም ህይወት ዕውቀት ተሸክመን ምንም እንዳልያዘ ሰው አጠገቤ ያለው ሰው እየጠፋ ዝም ማለት የለብኝም። መዓዛው ይውጣ።
ይሽተት። ዋንቷን ግን ሲሉ ቁጭ ስትሉ ስታገኙ ሰው መዓዛው ይውጣ፣ ይሽተተው። ሰውየው ወደ ሲኦል እየሄደ ከሆነ እየሞተ እንደሆነ ይወቅ። በጌታ ከሆነ ደግሞ ይበርታ። ብራዘር በጌታ ነህ? አዎ በርታ፣ አይዞ፣ ጽና፣ ጸልይ፣ ወንጌል ስባክ ብለ አበርተተ ተለቀዋል። በጌታ ካልሆነ ጎትተ ይዘ ወደ ዘላለም ሕይወት በክርስቶስ ኢየሱስ በኩል። ይሄ በምንድን ነው የሚሆነው? በሽታ የዘላለም ሕይወት ዕውቀት ወንጌል። አሜን ነው። በጣም ብዙ ሰው መሄጃ አጥቶ የት ልሂድ ብሏል። ዓለም ጨርሳለች፣ አልቋል። ዓለም ራሱ ባይዘዌ አሁን ሳይንቲፊክ የሆኑት ነገሮችን ካያቸዋቸው ዲመኒክ እየሆኑ ነው። ኑሮ ለማቅለል ተብሎ እየተደረገ ያለው ነገር በሙሉ ወዴት እየሄደ እንደሆነ አይኑ የተከፈተ ሰው በግልጽ ያየዋል። የቤተ ክርስቲያን ንጥቀት በቅርብ እንደሆነ ይታያቸዋል። ባይዘዌ ልትሄድ እንደሆነ ይገባሃል። ለዚህማ እግዚአብሔር ቤተ ክርስቲያንን አሳልፎ አይሰጣትም ትላለህ ቁጭ ብለህ። አውሬው እንዴት አፍጥጦ እየመጣ እንደሆነ እምነት አይመርጥም። ባይዘዌ የክርስቲያን ሀገር ነው የክርስቲያን ሀገር ያልሆነ የሚባል የለም። ከሁሉንም ነው እየጠቀለላቸው ያለ ሲስተሙ። ሪሊጅን አይመርጥም። ማንም ብትሆን ችግር የለው ምና ነው የሚለ። አሁን እኛ ክርስቲያን ካልሆን ካድንም ነው ምለው። እሱስ የፈለገው ይሁኑ፣ ተራራውን በየትኛውም በኩል ውጣው ጫፍ ላይ እንገናኝ ነው የሚለ። በየትም በኩል አንወጣም፣ መንገዱ አንድ ነው። ሌላው በሙሉ ሲኦል ነው የሚገባው። ከክርስቶስ ኢየሱስ ውጪ በሙሉ ሲኦል ነው። በክርስቶስ ኢየሱስ በኩል ብቻ ነው ሰው የዘላለም ሕይወት የሚያገኘው። ሲስተሙ አግሬሲቭ ሆኗል። ሰው ማምለጥ ይፈልጋል። ወዴት ይሄድ? እንንቃ። አትሊስት እንደ ኢሲአርሲ እኛ መንቃት አለብን። እንደ ግለሰብ እያንዳንዳችን መባነን ብንን በሉ፣ ንቀት በሉ። ቶሎ ወደ ሞት የሚነዳውን ሰማይ የሚሄድ ብዙ ሰው ይዘን መሄድ አለብን። እስቲ አሜን በሏ። ብዙ ሰው መዳን አለበት በእኔና በእናንተ ዘመን። በእውነት ነው የምነግራችሁ፣ ብዙ ሰው ከዘላለም ጥፋት ማምለጥ አለበት። በምንድን ነው የሚያመልጠው? መልካሙን መዓዛህን አውጣው። እግዚአብሔር አምጣ አትበለው፣ አንተ ውስጥ አስቀምጦታል። በእያንዳንዳችን ውስጥ አስቀምጧል። የወንጌል እውነት ነው መልካሙ መዓዛ። ሰው የዘላለም ሕይወት የሚያገኝበት ይሄ መልእክት ነው። መልካሙ መዓዛ አውጡት፣ ይሰበር ሸክላው። ውስጥ የተቀመጠው የከበረው መዝገብ ይውጣ። የከበረ መዝገብ ሸክላ ዕቃ ውስጥ አለው። ሸክላው ካልተሰበረ እንዴት ይወጣል? ወንጌልን የሚያክል እውነት ተሸክሜ ደብቀው እንዴት ይሆናል? ሸክላው ይሰበር፣ መልእክቱ ይውጣ። አይ ሸክላውን ቫልዩብል ያደረገው ሸክላው የተሰራበት ማቴሪያል አይደለም። ሸክላው ውስጥ እግዚአብሔር ያስቀመጠው መልእክት ነው። አውጣው። ጮክ በሉና እስቲ እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብካለን። ይሄ የቤተ ክርስቲያን አዋጅ የዘላለም ሕይወት መልእክት ነው። በቃ ይሄ ነው አዋጃችን። መልእክቱስ የዘላለም ሕይወት መልእክት ነው። እማናፍርበት ነገር ወንጌል ብቻ። ምንም ነገር እስክደርስበት ነው። ከዛ ያሳፍርሃል፣ እንደውም ያሸማቀቃል። ለዚህ ነው እዚህ ድረስ የደከምኩት ነው የምትለው። ወንጌልስ ሰውየው ቢመጣ የዘላለም ሕይወት ነው የሚያገኘው። ኢየሱስ ክርስቶስ ጌታ ነው፣ ያድናል። ብቻውን ነው የሚያድነው። እግዚአብሔር አብ የሚቀበለው በክርስቶስ ኢየሱስ በኩል ብቻ ነው። ይሄ መልእክት ማጋን ያለው ቤተ ክርስቲያን ጋር። ቤተ ክርስቲያን ምን እንድታደርግ ነው መሬት የተቀመጠችው? እንድትሰብከው ክሌም አውጁት። ሌላ ነገር አታውጁ፣ ይሄን አውጁ። ይሄንን እናውጃለን፣ ይሄንን እንሰብካለን። አንዲት ሰዓት ለቀን አንገዛም። ኢየሱስን እንሰብከዋለን፣ ገና እንሰብከዋለን። ጮክ በሉና ክርስቶስን እሰብከዋለሁ በሉ እስቲ። እኮራለሁ። ታውቃላችሁ፣ እኔ በዚህ ይሞቃል ውስጤ፣ ይግላል ውስጤ። ከክርስቶስ ኢየሱስ ውጪ አንሰብክም። ጳውሎስ እንደዚህ ራሳችንን አንሰብክም። የምንሰብከው እርሱን። እንዴት ያስመካል! እርሱ። እኔ ምንድነው የተጠየቅኩት? ማጽደቅ አይደለም የተጠየቅኩት፣ የጸደቀውን ማወጅ ነው የተጠየቅኩት። ኦልሬዲ እግዚአብሔር ከሰማይ ማህተም ይነገርልኝ አለ አብ። መላእክቶች በሙሉ ይሄንን ለማወጅ እኛን ለማገዝ ሰፍረዋል መሬት ላይ። ለማን የተሰጠው? ለቤተ ክርስቲያን። አግሬሲቭ መሆን ካለባችሁ እዚህ ላይ ነው። ክብር ለኢየሱስ ይሁን። ደስ ይለኛል እኔ ወናችሁ እስክትሞት ድረስ ለኢየሱስ ክርስቶስ ተናገር በሉት። እግዚአብሔር ክብራችንን እዚህ ውስጥ አድርጎታል።
እግዚአብሔር ኃይላችንን እዚህ ውስጥ አድርጎታል። እግዚአብሔር መወደድም ሞገስም ካለ እዚህ ውስጥ አድርጎታል። በዚህ ቦልድነስ ክርስቶስ ኢየሱስን እንሰብካለን። የምንሰብከው የዘላለም ሕይወት ያለው እሱ ጋር ብቻ ስለሆነ ነው። ኦብሰስድ መሆን አለባችሁ በክርስቶስ ተያዙ። እንደ ሱስ እንዳለበት ሰው ስለ ኢየሱስ ሳትናገሩ እማትውሉ፣ ወንጌል ካልሰበክ ይመምህ እስቲ ይቆረጥምኛል፣ ምን ሆኜ ዝም ብሎ ይቆረጥምኛል፣ እባክህ በርዶኝ ነው አትበል። ስለ ኢየሱስ ስላላወራው ነው በል። እስቲ አሜን በሏ። ምንድነው ኮንፈርት የከለከለኝ ስትል አጠገቤ ላለው ሰው ያልነገርኩትም ብራዘር ኢየሱስ ክርስቶስ ይወዳል ይለቃል። ቁርጥማት ራሱ ትሞቃለህ፣ ከውስጥ ወደ ውጭ ይሞቃል። የውስጥ ሙቀት ደግሞ ለደጁ ብርድ ራሱ ይሆናል። የለም ሌላ። እግዚአብሔር ሁሉ ነገራችንን እዚህ ውስጥ ገብቶናል። ይሄን አድርገን እንጨርሰዋለን። ኢየሱስ ክርስቶስ ብቻ ያድናል። የዘላለም ሕይወት የሚሰጠን ጌታችን ኢየሱስ ክርስቶስ ብቻ። ኢየሱስ ዋሴ ነው።